ሰላም እንደምን አላችሁ የዩቲዩብ ተማሪዎቼ ዛሬ በፓርት 4 ተመልሻለሁ ማለት ነው። ግሬድ 11 ባዮሎጂ ፓርት 4 ቻፕተር 3 ላይ ያለውን ማለት ነው አባውት ኢንዛይም። ሶ እንቀጥላለን። አፕሊኬሽን ኦፍ ኢንዛይም ኢን ኢንዱስትሪ ኤንድ ዜር ቤነፊት የሚለውን ነገር እናያለን። አፍተር ዘ ሰክሰስፉል ኮምፕሊሽን ኦፍ ዚስ ሴክሽን የምናገኘው ምንድን ነው? ኤክስፕሌን ኦፍ ኢንዛይም ነው። አፕሊኬሽን ኦፍ ኢንዛይም ኤክስፕሌን እናደርጋለን። ሂስቶሪ ኦፍ ኢንዛይም አፕሊኬሽን እናያለን። ወይም ደግሞ አይደንቲፋይ ኤንድ ዲስከስ ሎያሊ አፕላይድ ኢንዛይም የምንላቸውን ነገሮች ቼክ እናደርጋለን ማለት ነው። ሶ እንቀጥል። አፕሊኬሽን ኦፍ ኢንዛይም ኢዝ ዘ ዩዝ ኦፍ ኢንዛይማቲክ ባዮኬሚካል ሪያክሽን ፎር ኬሚካል ኮንቨርሴሽን process that are driving force of great change for productivity of various industries ለተለያዩ ኢንዱስትሪዎች ፕሮዳክቲቪቲ የሚያገለግለው ይሄ ኢንዛይም ነው ማለት ነው። ምንድነው ኢንዛይም? ፕሮቲን ካታላይዝ አክቲቪቲ ኢዝ ኢፊሰንት ኢነፍ 100,000 ኦፍ ታይም ሃየር ዛን ዛት ኦፍ ኢንኦርጋኒክ ካታሊስት። ምንድነው ይሄ ደግሞ ከሌሎች ካታሊስቶች አንጻር ራሱ ሲታይ ማለት ነው። ከሌሎች ካታሊስቶች አንጻር እንኳን ሲታይ ከመቶ እስከ መቶ እጥፍ ይሰሩ የነበሩት እነሱ 1000 እጥፍ ደግሞ ፋስት እንዲሆን ፕሮዳክቲቪቲው እንዲጨምር ኢንዛይም ያደርጋል ማለት ነው። የዛን ሪያክሽን ፕሮዳክቲቪቲው እንዲጨምር ያደርጋል። ሌላው ኢዝ ኦፍ ኢንዛይም አፕሊኬሽን እንይ። ዘ አፕሊኬሽን ኦፍ ኢንዛይም አር ዋይድሊ ዩዝድ ኢን ፉድ፣ ፊድ፣ ቴክስታይል፣ ፔፐር ማርኬቲንግ፣ ሜኪንግ ሌዘር ኤንድ ዲተርጀንት፣ ፋርማሲቲካል ነገር ሲሆን ኤንድ አዘር ኢንዱስትሪ ፕሮዳክሽኖች ያገለግላል ማለት ነው። ላይክ ኢንዛይምስ ብሬክ ዳውን ላርጅ ኮምፕሌክስ ሞለኪውልስ ኢንቱ ሲምፕለር ሞለኪውል ኢን አወር ቦዲ ዌር ዘይ ካን ቢ ዩዝድ ቱ ፊል ኦር አወር ዳይጀስቲቭ ሲስተም ኤንድ ሴሉላር ሪስፓይሬሽን። ምንድነው ላይክ የምንመገባቸው ምግቦች ይኖራሉ አይደል? ከነዛ የምንመገባቸው ምግቦች ምን ይኖራሉ? ካርቦሃይድሬት ምን ይኖራሉ? ፕሮቲኖች አይደል? ምን ይኖራሉ? ሊፒዶች ይኖራሉ ወይም ፋቶች ይኖራሉ። ስለዚህ እነዛን ብሬክ ዳውን አድርጎ ሴላችን ወደሚጠቀምበት መንገድ መመለስ ነው የሚችለው ማለት ነው። ኢንዛይሞች ምንድነው ሴሎቻችን እንግዲህ ዳይሬክት ሲመጣ ላይክ ለምሳሌ ሹገር ግሉኮስም ሹገር ነው፣ ስታርችም ሹገር ነው። ላይክ ስታርች አሁን አለ ስታርች ስንመገብ ስታርች ወደ ሰውነታችን ሲገባ ቀጥታ ያንን ስታርች ሰውነታችን አይጠቀመውም፣ ግዴታ ወደ ግሉኮስ መቀየር አለበት። ስለዚህ ያንን ስራ የሚሰራው ኢንዛይም ነው። ዳይጀስቲቭ ሲስተሙን ይሰራል ኤንድ ሴሉላር ሪስፓይሬሽን። ሌላው ሞስት ኢንዛይምስ ዩዝድ ፎር ፉድ ኢንዱስትሪ were extracted from the internal organs of animals and plants, but now most enzymes are obtained by microbial fermentation። ያው ምንድነው አሁን ላይ በማይክሮባል ፈርመንቴሽን ላይ እየገቡ ነው የሚገኙት ማለት ነው ኢንዛይሞች። ያን ደግሞ የሚታወቀው ሞስት ኢንዛይሞች ደግሞ የሚጠቅሙ ለምንድነው ፉድ ኢንዱስትሪ ኤክስትራክትድ ፍሮም ዘ ኢንተርናል ኦርጋን ኦፍ አኒማልስ። ምንድነው ኢንተርናል ኦርጋንስ ኦፍ አኒማል ላይ ኤክስትራክት ለማድረግ ፉዶችን እንጠቀምባቸዋል ማለት ነው። ዘን ኢንዛይምስ ኬዝ ቢሎንስ ኦፍ ኬሚካል ሪያክሽንስ ቱ ሃፕን አት ላይትኒንግ ስፒድ ኢንሳይድ ዘ ሴል ኦፍ አወር ቦዲ። ምንድነው በብርሃን ፍጥነት ሰውነታችን ውስጥ ያለ ኬሚካል ሪያክሽን በፍጥነት እንዲካሄድ ያደርጋሉ ማለት ኢንዛይሞች። ኢንዛይምስ ኢምፕሩቭ ዘ ዩቲላይዜሽን ኦፍ ፌድ ኦፍ ስታርች protein and mineral and degrade the anti-nutritional factors in animal feed, prevent animal indigestion and improve feed digestivity። ምንድነው እንግዲህ የምንመገባቸው ስታርቾች፣ ፕሮቲኖች፣ የተለያዩ ሚኒራሎች አሉ አይደል? እነዛን ቶሎ ብሎ ዲግሬድ ማድረግና አንቲ ኒውትሪሽናል ፋክተርስ ኢን አኒማል ፊድ የሆኑ ነበሩ። ምንድነው ለኒውትሪሽናል ፋክተር አይውሉም እነዚህ ስታርቾች፣ ፕሮቲኖች፣ ሚኒራሎች ቀጥታ ሲሆን ማለት ኤንድ ዲግሬድ ያደርጋቸውና ወይም ደግሞ አንቲ ኒውትሪሽናል ፋክተር የሆኑትን ደግሞ ሪሙቭ አውት እንድናደርግ ያግዘናል ማለት ነው። ለምሳሌ አሁን እኛ ምን የለንም? ሴሉሌዝ የለንም።
ለምሳሌ ሳሮችን ምናምን የሳር አይነት ነገሮችን ስንመገብ ዳይጀስት ማድረግ አንችልም፣ ምናልባት ብንመገብ ማለት ነው። ዳይጀስት ለምን ሴሉሌዝ የለንም፣ እነሱ ከሴሉሌዝ ስለተገነቡ ማለት ነው። ስለዚህ እኛ ሴሉሌዝ የለም። ስለዚህ ለእያንዳንዱ ለስታርችም ለፕሮቲንም ለሚኒራሉም እየራሱ የሆነ እየራሱ ምን አለው ማለት ነው ኢንዛይሞች አሉት ይሄን ነገር ኦከር የሚያደርጉ። ሌላው ኢን ዘ ፋርማሲውቲካል ኢንዱስትሪ ኢንዛይምስ አር ዩዝድ ኢን ድራግ ኢንዱስትሪ አንቲባዮቲክስ ለማምረት ሃውስሆልድ ፕሮዳክትስ ቱ ስፒድ አፕ ኬሚካል ሪአክሽን ኤንድ ሳይንተሳይዝ ለማድረግ እንጠቀምባቸዋለን ነው። በቃ ይህ ግልጽ የሆነ ነገር ነው። ኢንዛይምስ አር ፓወርፉል ቱልስ ኢን ሰስቴኒንግ ኤ ክሊን ኢንቫይሮንመንት ኢን ሰቨራል ዌይ። በተለያየ አካባቢ ደግሞ ክሊን ኢንቫይሮንመንት ለመፍጠርም እነዚህ ኢንዛይሞች እንጠቀምባቸዋለን። ለምን ላይክ ለምሳሌ ዳይጀስት ለመሆን በጣም ላይክ አሁን አካባቢያችን ላይ ብዙ የሆኑ ቆሻሻዎች ይኖራሉ አይደል? እነዛን ደግሞ ቶሎ ዲግሬድ እንዲሆኑ ያፋጥናል ማለት ነው። ኢንዛይሙ ቶሎ ብሎ አፈርን ውስጥ እንዲደባለቁ ቶሎ ብለው ሪያክሽን እንዲጀምሩ ያደርጋል ማለት ለዛ ነው አንዱ ፓወርፉል ቱል ነው ብለን እንወስደው። ሌላ ዋሽንግ ፓውደርስ አር ኢንዛይምስ ናቸው። ዩዝድ ቱ ብሬክ ዳውን ፕሮቲን ስታርች ኤንድ ፋት ስቴን አንክሎዝ ነው። ለምሳሌ ልብሶች ስናጥብ ኦሞ ሳሙናዎች አሉ አይደል? እነሱ ኢንዛይሞች ናቸው። እነዛ ምንድነው በምናጥብበት ታይም ላይ ኢንዛይሞች ሲኖሩ እዛ ጋር ለምሳሌ ቅባት ነጭ ልብሳችን ላይ ቢፈስ ምን ይሆናል ማለት ነው? ጠቦት የሆነ ምልክት ነገር ይሰራል ሊፒድ ስለሆነ ማለት ነው። ወይም ስታርች ሊፒድ ፋት ስለሆነ፣ ስለዚህ ያንን ነገር ኢዝሊ በሳሙና ስናጠው ሙቭ አውት እንዲሆን የሚያደርገውም አሁንም የኢንዛይም ፋንክሽን ነው ማለት ነው። ሶ እዚህ ጋር የምናያቸው አፕሊኬሽንስ ኤንድ ፋንክሽንስ ኦፍ ኢንዛይም ነው። እነዚህ ያው ዲስክራይብ የተደረጉም ስለሆኑ ጀስት አውት መውሰድ ትችላላችሁ ማለት ነው እንዳለ። ሌላው ምንድነው ላይክ ለምሳሌ አሁን ረኒን የምንላት አለች እዚህ ጋር ለምንድን ነው የምታገለግለው? ይቺ ለዲያሪ ኢንዱስትሪ ነው፣ ለወተት ምርት ላይ የምታገለግል ኢንዛይም ናት። ትራይፕሲን ለፉድ ፕሮሰሲንግ የምታገለግል ናት። እዚህ ጋር ደግሞ ላይኒኔዝ የምንለው ደግሞ ባዮፊውል ኢንዱስትሪ ላይ የምንጠቀመው ለዲተርጀንት ቅድም ላልነው ላይክ ለዋሽንግ ፓውደር ምናምን የሚሆኑት ለምሳሌ ማናኔዝ የምንላቸው እንትኖች ኢንዛይሞች ይሆናሉ። ሪሙቭ ፉድ ስቴንስ ፍሮም ኮመን ፉድ አዲቲቭ ጉጋርጋም እነዚህን ነገሮች የሚያስለቅቁ ኢምፕሮቭ ፒር ፊልትሬሽን ለምሳሌ ቤታ ግሉካኔዝ የምንለው ኢንዛይም አሁንም ለፒራ ኢንዱስትሪ እንጠቀምበታለን ማለት ነው። እነዚህ ያሉ ናቸው። ሌላው ያው ሴሉሌዝን ማየት እንችላለን፣ ኒውክሌዝ ማየት እንችላለን፣ ዲኤንኤ ላይጌዝን፣ ፖሊመሬዝን እነዚህን ስንወስድም አሁንም በሰውነታችን ላይ በደንብ ለሞለኪላር አክቲቪታችን የምንጠቀምባቸው ኢንዛይሞች ናቸው። ሌላው ማልቲንግ ኢን ኢትዮጵያን ትራዲሽን ይላል። ማልቲንግ ማለት ብቅል ነው። ሶ ማልታ የሚባል ቢራ ታውቁ ከሆነ እሱን አሰን ኤግዛምፕል መውሰድ እንችላለን። ማልት የሚለው ነገር ማለት ነው። ስለዚህ ምንድነው ማልት ምንድነው? ስፕሮቲንግ ኢዝ ኤ ዋይድሊ አፕላይድ ትራዲሽናል ቴክኖሎጂ ኢት ኢዝ ኤ ፕሮሰስ ኦፍ ስቴፒንግ ጀርሚኔቲንግ ኤንድ ድራይንግ ግሬን ቱ ኮንቨርቲንግ ቱ ማልት ነው። ምንድነው ወደ ብቅል ማለት ነው ማለት። ስለዚህ ወደዛ ለመቀየር ምንድነው እነዚህ ስቴፖች ስቴፒንግ ጀርሚኔቲንግ ድራይንግ የምንላቸው ወይቶች መንገዶች አሉ። ማልቲንግ ኢዝ ሊሚትድ ኮንትሮልድ ጀርሚኔሽንስ ኦፍ ግራይንስ ኢን ሞይስት ኤር ነው። ምን ማለት ነው ማልቲንግ ምን ማለት ነው ስንል ሊሚትድ መወሰን ወይም ኮንትሮል ማድረግ ምኑን ጀርሚኔሽንስ ኦፍ ግሬን ማለት ገብስ ነው። ስለዚህ የሱን ጀርሚኔሽኑን ወይም የሱን ያበቃቀል ሜትዱን ኮንትሮል አውት ማድረግ ነው። በምን ኢን ሞይስቸር ኤር እርጥበማ በሆነ አየር ባለበት which results in the mobilization of አሚሌዝ ምንድነው? አሚሌዝ የምንለው ኢንዛይም ሞባይል እንዲሆን ወይም እንዲንቀሳቀስ ያግዘዋል አለ። ፕሮቴዝ የተባሉት ኢንዛይሞች እንዲንቀሳቀሱ ያደርጋል አለ። and other enzymes that hydrolyze and modify the grain component and its structure ነው። እዛ ጋር ያሉትን ሞይስት መሆኑ ምንድነው ጥቅሙ? እነዚህ አሚሌዝ ፕሮቴዝ የምንላቸው ደግሞ ስታርችንም እንደዚሁ ደግሞ ዲግሬድ የሚያደርጉ የተለያዩ ኢንዛይሞች አሉ። እነሱ ምን እንዲሆኑ አክቲቬት እንዲሆኑና ስራቸውን እንዲሰሩ ነው። ሞዲፋይ ዘ ግሬንስ ኮምፖነንት ኤንድ ኢትስ ስትራክቸሩን ሞዲፋይ ማድረግ እንዲችሉ ነው ይሄ ነገር የመጣው ወይም ማልቲንግ የምንለው ነገር። ሶ ስቴፕ ኦፍ ሞደርን ማልቲንግ አሉ። አሁን በዘመናዊ ዓለም ላይ እነዚህን 3 ስቴፖች እንጠቀማለን። ዲቴይል እናያቸዋለን። ስቴፒንግ አለ፣ ጀርሚኔቲንግ ኤንድ ክሊኒንግ ወይም ደግሞ ሂቲንግ የምንለው 3 ስቴፖች አሉ ማለት ነው። ምንድነው የመጀመሪያው ዜር አር 3 ስቴፕ አለ። ያው
ስቴፒንግ የምንለው የመጀመሪያው ምንድነው? ኢዝ ኤ ፕሮሰስ ኦፍ ክሊኒንግ ዘ ግሬን kernels and bringing into life with water and oxygen by immersing in the water and air for specified period of time you know ምንድን ነው የሚለን? ከርኔል የምንለው ነገር ውስጥ ላይ ያለው የገብሱ አካል ማለት ነው። ከላይ ያለው ሲታሽ የሚወጣው ፓርት ሳይሆን ውስጥ ላይ ያለችው ለሷ ምን መስጠት bringing it to life ማለት ነው። ጀርሚኔት እንድታደርግ ህይወት እንድትተካ መፍቀድ ማለት ነው። በምን ውሃ በማድረግና ኦክሲጅን ፍሪ ኦክሲጅን ያለበትን ቦታ ላይ በማድረግ ነው። ኢመርስድ ኢን ዘ ዋተር ኤንድ ኤር ፎር ስፔሲፋይድ ፔሪድ ኦፍ ታይም ነው። እንግዲህ በዛው በቅሎ እንዳይቀር ማለት ነው። ለሚዘራ አይደለም። ስለዚህ በቅሎ እንዳይቀር በዛው ፔሪድ ኦፍ ታይሙን ስፔሲፋይድ እናደርገዋለን ማለት ነው። ሶ ዘ ዋተር አክቲቭሊ ናቹራሊ ዘ ኤግዚስቲንግ ኢንዛይም ኢን ግሬንስ ኤንድ stimulates the production of enzyme in which water temperature and aeration are vital for producing high quality ማለት ምን ማለት ነው? እንግዲህ ሞይስት ይሆናል ብለናል። ሞይስት ከሆነ በኋላ ደግሞ ትንሽዬ ቴምፕሬት ይሆናል በትንሹ ማለት ነው። የዋተር ቴምፕሬቸር አለ። ስለዚህ ያ ነገር ምን ያደርገዋል? ውስጥ ላይ ራሱ ኢንዛይም አለው ግሬን ውስጥ ማለት ነው። እና ያ ስቲሙሌት እንዲሆን እንዲነቃቃ ያደርገዋል ማለት ነው። ስለዚህ ያ እንዲነቃቃ ያደርገውና በደንብ ሃይ ኳሊቲ ያለው ማለት ሃይ ኳሊቲ ያለው ብቅል እንዲበቅል ያግዘናል ማለት ነው። ውሃ ማድረጋችን ኦልዞ ዘ ፕሮሰስ ካን ቫሪ ዲፐንዲንግ ኦን ግራይት ታይፕ ኤንድ ሳይዝ ማልቲንግ ኦከርስ ኦቨር ፔሪድ ኦፍ 24 አፕ ቱ 48 ሃወርስ ሊወስድ ይችላል። ከ24 ሰዓት እስከ 48 ሰዓት ያክል ሊወስድ ይችላል። ይሄ የስቴፒንግ ፕሮሰሱ ማለት ነው። እና እንደ የግሬኑ ታይፕ እንደ የግሬኑ ወይም እንደ ገብሱ ታይፕ እና እንደሱ ዝርያም ሳይዝም ሊለያይ ይችላል ማለት ነው። ዘ ስቴፒንግ ዊል ቢ ኮምፕሊት ዌን ዘ ባርሊ ሃዝ ሪችድ ኤ ሰፊሰንት ሞይስቸር ዩ ኖ። እንግዲህ አሁን ይሄኛውን የምናቆመው ስቴፒንግ የምንለውን ሲስተም የምናቆመው መቼ ነው? ስቴፒንግ የምንለው የሚቆመው ሰፊሰንት የሆነ በቂ ሞይስቸር ሲይዝ ቱ አላው ዩኒፎርም ብሬክ ዳውን ኦፍ ስታርች ኤንድ ፕሮቲን ምንድነው ውስጥ ላይ ያለው ኢንዛይም ምንድን ይሆናል ብለናል ቅድም? ስቲሙሌት ይሆናል ብለናል። ስለዚህ ይሄ ኢንዛይም ስቲሙሌት ሲሆን ውስጡ ላይ ያሉትን ስታርቾችና ፕሮቲኖችን መብላት የሚችልበት ስታንዳርድ ላይ ሲደርስ በቃ ይባላል ስቴፒንግ የሚባለው ፕሮሰስ ያቆማል። ሶ ስታርች ኤንድ ፕሮቲን ሃይድሮላይዚንግ ኢንዛይም አር አክቲቬትድ ዲዩሪንግ ስቴፒንግ ማለት። ስለዚህ ምንድን ነው ሃይድሮላይዚንግ ማለት? በውሃ አማካኝነት ብሬክዳውን እንዲደረጉ ይደረጋሉ ማለት ነው። ስለዚህ ኢንዛይም አር አክቲቬትድ ዲዩሪንግ ስቴፒንግ በምንለው አክቲቬቲንግ እንዲሆን ነው። በሞይስቸር በውሃ በምን አድርገን ኦክሲጅን ባለበት ቦታ ላይ 24 ሰዓት እስከ 48 ሰዓት ኪፕ ልናደርገው የምንችለው በዚህ የተነሳ ነው። ከዛ በመቀጠል ውስጥ ውሃ ይይዛል አይደል እንዴ? በቂ የሆነው ሞይስቸር ሲይዝ ስቴፒንግ ፕሮሰስ አለቀ እንለዋለን። ከዛ ላይ ያሉት ኢንዛይሞች ምን ይሆናሉ ማለት ነው? መነቃቃት ይጀምራሉና ፕሮቲኑንና ስታርቹን ዲግሬድ ለማድረግ ወይም ሃይድሮላይዝ ለማድረግ ይነቃቃሉ፣ አክቲቬት ይሆናል። የዚህ ጊዜ ስቴፒንግ የምንለው ፕሮሰስ ያበቃል። ከዛ ጀርሚኔቲንግ የሚለው ነገር ይመጣል። ጀርሚኔቲንግ ምንድነው? ኢዝ ኤ ኮንቲኒዩም ዘ ፕሮሰስ ዊዝ ዘ ግሮውዝ ኤንድ ሞዲፊኬሽንስ ኦፍ ዘ ግሬን ነው። ሩት ሌትስ ኢመርጅ ፍሮም ዘ ከርኔል ቱ ዘ outside of the grain and within the outer husk and shoots or across pyrus growth ምንድነው ስር ከምኑ ላይ ከከርኔሉ ወይም ደግሞ ከውስጡ ከገብሱ አካል ላይ እንደ ስር አይነት ነገር ኢመርጅ ይሆናል። ሩትሌትስ ሲሆኑ ስሮች ይወጣሉ ማለት ነው። እንደ ዝርያ እንደ እግር መስሎ ይወጣል ማለት ነው። ያው ስለምታውቁት ብዙዎቻችሁ the modification is the breakdown of protein and carbohydrates resulting in opening up of the seed starch reserves within 4 to 6 days as a green malt. The control of temperature and moisture level within regulate airflow and the uniformity of water spray enable achieve a high quality of consistent germination process you know ጀርሚኔሽን ፕሮሰሱንም አሁንም እንግዲህ ዲኔቸሬሽን ላይ አይተነዋል። ፋክተር አፌክት የሚያደርጉት ነገሮች ብለናል አይደል እንደ ኢንዛይሙን። ስለዚህ ቴምፕሬቸሩን ሞዴሬት ማድረግ እሱን መቆጣጠር፣ ሞይስቸር ሌቭሉን መቆጣጠር አለበት። ዊዝን ሬጉሌት ኤር ፍሎ አየሩን እንትኑን ሬጉሌት ያንን ነገር መቆጣጠር ኤንድ ዩኒፎርም ዋተር ስፕሬይ ሲኖር ኢነብል ቱ አቺቭ ሃይ ኳሊቲ ኦፍ ጀርሚኔሽን ይኖራል፣ በቆልት ይኖራል ማለት እነዛ ነገሮች
ይበቅላሉ፣ ገብሶቹ መብቀል ይጀምራሉ። ማልት ኢዝ ፓርትሊ አን አርት ኤንድ ፓርትሊ ኤ ሳይንስ ዛት ካን ቢ ጀድ ኢን ዘ ዲግሪ ኦፍ ሞዲፊኬሽን ዊዝን ዘ አይ ሴንስ ኦፍ ስሜል ኤንድ ሃንድ። ምንድን ነው ማልት የምንለው የበቀልት የምንለው ነገር ግማሽ ፓርት እንደ አርት ልንወስደው እንችላለን፣ ደግሞ ሌላው እንደ ሳይንስ ልንወስደው እንችላለን። ቢኮዝ ምንድን ነው በእጃችን አይተን በእጃችን ዳስተን በአይናችን አይተን እንደ ሴንስ አድርገን ማልት ማድረጉን ቼክ ማድረግ ስለምንችል ማለት ነው። ሌላው ክሊኒንግ ወይም ሂቲንግ የምንለው ነው። ክሊኒንግ ኢዝ አ ሂቲንግ ትሪትመንት ኦፍ ጀርሚኔቲንግ ግራይ grain to dry the green malt and prevent from further ምን ጀርሚኔሽን ሌላ ጀርሚኔት እንዲያደርግ አይፈቀድም። ከዚህ በኋላ በቀለ ማለት ነው። ከዚህ በላይ ከፍ ብሎ ጀርሚኔት እንዲያደርግ ከዚህ በላይ ያው ስሩ በደንብ ሰዶ በደንብ ዲቨሎፕ እንዲሆን አይፈቀድለትም። ስለዚህ ምን ይሆናል እንዲህ በእሳት እንትን ይላል ማለት በሙቀት አማካኝነት ኢንዛይሞቹ ይገደላሉ ወይም ደግሞ ከዛ በላይ ጀርሚኔት እንዳያደርግ ይገደባል ማለት። ለምን if germination is continued the kernel would keep growing and the growing plants would use all of the starch reserves nearby the brain። ምንድነው ለቢራ የተፈለገው ቢራ ልናደርገው የፈለግነው ከገብስ ውስጥ ያለውን ስኳር ሙሉ ለሙሉ ይጠቀመውና ራሱን ለማሳደግ ይጠቀምበታል ማለት ነው። ስለዚህ ጀርሚኔት ስለሚሆን ከርነል ውስጥ ያለው ነገር በሙሉ ይወጣና የማይጠቅም ይሆናል ማለት ነው። ሙሉ ለሙሉ ለእድገቱ ይጠቀመዋል። ስለዚህ ለቢራችን ወይም እኛ ልናዘጋጁ ላሰብነው አልኮሊክ ኮንተንት አይሆንም ማለት ነው ይሄ ገብስ። ስለዚህ ምን መሆን አለበት እንደ በቅ ጀርሚኔት እንዳደረገ ካወቅን በኋላ ክሊኒንግ ወይም ደግሞ ሂቲንግ እናደርገዋል። በሙቀት ጀርሚኔሽኑን እንዲያቆም እናደርገዋል። ሪሙቪንግ ምኑን ሞይስቸር from the germinating grains is initially for weathering additional drying further reduces the moisture content and prepares the malt for flavor and color development ያደርጋል ማለት ምን ሽታ ምኑ ይኖረዋል ማለት አዛት ታይም። ስለዚህ ሞይስቸሩን ሪሙቭ አውት እናደርገዋለን በምን በሂት ለምን ኦቨር ከዛ በላይ ጀርሜት እንዲያደርግ ስለማይፈልግ ማለት the cleaning process achieves enzymatic activity and friability a wide range of malt colors and flavors and distinctive alleys and lagers ይላል። ምንድን ነው እንግዲህ ላርጅ አማውንት ኦፍ የሆነ ማልት ሬዲ ይሆናል ማለት ነው ለአልኮሊክ ፕሮዳክሽኑ ማለት ነው። እንግዲህ አሁን ይሄንን ጠላ ሲዘጋጅ ምናልባት የምታውቁ ልትኖሩ ትችላላችሁ። ብዙዎቻችሁ ያው ከተማ ልጆች ከሆናችሁ ምናልባት ላታውቁ ትችላላችሁ እንጂ መጀመሪያ ላይ ምን ይደረጋል ገብሱ ይገዛል። ይሄ ፕሮሰስ ነው የሚካሄደው። በውሃ ይነከርና የሆነ ጊዜ ያክል ይቆያል። ሲነፋ ያ በቀልት ይሆናል ማለት ነው። ያ እንደነፋ ብቅል ይደረጋል ማለት ነው። ያ ይደረግና አየር ኮንዲሽን ባለበት በጣም ሙቀት በማይበዛበት ቦታ ተከርኖ በሆነ ነገር ይቀመጣል። ስለዚህ ከዛ በኋላ ይበቅላል ማለት ነው። ከበቀለ በኋላ ወጥቶ ይሰጣል። ይፈራርስና በፀሐይ አማካኝነት እንዲደርቅ ይደረጋል ማለት ነው። ስለዚህ ይሄም ሂቲንግም አለው ጀርሚኔቲንግም አለው ክሊኒንግ የምንላቸው ነገሮች ፕሮሰሶችን ይይዛል ማለት ነው። እና ሞር ደግሞ ቤተሰቦቻችሁን ጠላ እንዴት ነው የሚዘጋጀው አልኮሊክ ኮንተንት እንዴት ነው የሚዘጋጀው የሚለውን ነገር ሪሰርች አውት ብታደርጉ ታገኙታላችሁ። ማልቲንግ ኤምስ ቱ ኮንቨርት ኦር modify the physical structures of the barley grain and allow synthesis or activation of serious enzyme to produce malt for use in subsequent purpose ይለናል። ምንድን ነው ማልቲንግ ለምን የተፈለገው በቀልት እንዲሆን ለምን የተፈለገው ብለን በምንወስድበት ጊዜ ምንድን ነው በቀልት በሚሆንበት ጊዜ ፊዚካል ስትራክቸሩ ሞዲፋይ ይሆናል የገብሱ ፕላስ ቱ ዛት ደግሞ ኢንዛይሞቹ አክቲቬት ስለሚሆኑ ውስጥ ላይ ያሉ ፕሮቲን ስታርች ነው ምንድን ነው የምንለው ነገር ዲግሬድ እንዲሆን ይደረጋል ማለት ነው። ስለዚህ ኢዚሊ ሹገሩን ወይም ስታርቹን ኢዚሊ አቬሌብል ስለሚሆን ይሄኛው መሆን አሪፍ ነው። barley is the most common cereal used for the production of malt because it is high starch to protein ratio ስለሆነ ማለት ነው። ከፍተኛ የሆነ ስታርች ፐር ፕሮቲን ሬሽዮ ከፕሮቲን ይልቅ በጣም ብዙ ስታርች ስላለው ለእንደዚህ አይነት ለአልኮሊክ ነገር የምንጠቀመው ማንን ነው ማለት ገብስን ነው ማለት ነው። husk that contribute to the economic yield ለኢኮኖሚክ yield አለው as of processing and production አለ። barley malt in Ethiopia is practicing for the production of tradition beer
ምን አልኳችሁ? ጠላ ማለት ነው። ባህላዊ ቢራ ጠላ ነው። ኤንድ ዩዝስ አስ ኢን ኢንግሪዲየንት ኢን ፖሬጅ ሜኪንግ ኦር ድሪንክስ ለተለያዩ መጠጦች አገልግሎት ይሆናል። ዘ ሞስት ኮመን ኢንዛይም ዩዝድ ኢን ዘ ማልቲንግ ፕሮሰስ አር ቤታ ግሉካኔዝ የምንለው አለ፣ አልፋ አሚሌዝ የምንለው አለ፣ ፕሮቴዝ የምንለው አለ፣ ቤታ አሚሌዝ የምንላቸው እነዚህ ፕሮቴዝ ያው ብሬክዳውን ኦፍ ፕሮቲን ነው። አሚሌዝ ምናምን የምንላቸው ደግሞ ያው ግሉኮስ ላይ ስታርች ላይ ያሉ ናቸው ማለት ነው። ዘ ሜን ፐርፐዝ ኦፍ ማልቲንግ ኢዝ ቱ ፕሮዲውስ ኢንዛይም ሰቻስ አልፋ አሚሌዝ ኤንድ ቤታ አሚሌዝን መፍጠር ነው። ዩዝፉል ፎር ሞዲፋይንግ ኤንድ ኮንቨርቲንግ ግሬን ስታርቹን ወደ ምን ወደ ሲምፕል ሹገር ይቀይሩታል፣ ወደ ሞኖሳክራይድስ ይቀይሩታል። ቢኮዝ ስታርች የተሰራው ከምንድን ነው? ከግልኮስ ነው። ወደ ግልኮስ ይቀይሩታል ማለት ነው። አልፋ አሚሌዝ ኤንድ ቤታ አሚሌዝ የምንላቸው ማለት ነው። ሰው ኮምፕሌክስ ሹገር ዳይሳክራይድ ኤንድ ማልት ሹገር ማልቶስ ኤንድ ሃየር ሹገር ስኬልድ ማልቶ ዲክትሪኒስ የምንለው አለ። ዘን አፍተር ዘ የስት የወዘ ሞኖሳክራይድ ቱ ፕሮዲውስ አልኮል ባይ አልኮል ፈርመንቴሽን ማለት ስለዚህ ለአልኮል ፈርመንቴሽን እንጠቀመዋለን ማለት ነው። ይህን ስታርቹን ወደ ሞኖሳክራይድ በመቀየር ማለት ኮምፕሌክስ ሹገሮችን እና ማልቶስ ምናምኖችን ደግሞ የሚቀይርልን ምንድን እንለዋለን? ማልቶ ዲክስትሪኔስ የምንለው ኢንዛይም ነው የሚቀይርልን። ከዚህኛው ላይ ደግሞ አልፋ አሚሌዝ እና ቤታ አሚሌዝ የምንላቸው ደግሞ ስታርችን የሚቀይሩልን ናቸው ብለን እንወስደዋለን። ትራዲሽን ማልቲንግ ፎር ሎካል አልኮል ፕሮዳክሽን የሚለው እነይ እዚህ ጋር እነይ ትራዲሽናል ማልቲንግ ኢዝ ፕሮሰስ ኦፍ ስፕሮቲንግ ባርሊ ግሬንስ ፎር ዘ ፕሮዳክሽን ኦፍ ኢንዛይም አልፋ አሚሌዝ ኤንድ ቤታ አሚሌዝ የምናመርትበት ነው። ቱ ፕሮዲውስ ፈርመንቴሽን ድሪንኪንግ ሰቻስ ጠላ ማለት ነው። ጠላ አይነት ትራዲሽናል ድሪንኮችን ስናመርት የምንጠቀመው ነው። ያው እኛ ኢንዛይሙ ምን እንደተፈጠረ አናውቀውም ዛሬ አግሽልኝ ማለት ነው። ግን ጠላ አፕን እንዲያደርግ የሚጠቅሙ እነዚህ ናቸው። ሶ ዘ ስቴፕስ ኦፍ ትራዲሽናል ማልቲንግ ፕሮሰስ ያው ሾኪንግ ባርሊ ግራይን ስቴፒንግ የምንለው ተመሳሳይ ነው። ዞሮ ዞሮ ጀርሚኔቲንግ ወይ የምንለው አለ፣ ዘንኪሊንግ የምንለው አለ። ዘ ሞስት ኮመንሊ ዩዝድ ግሬንስ ፎር ማልቲንግ አር ባርሊ ነው። ብዙ ጊዜ ገብስ ነው የሚወስደው። ሜዝም ይሆናል፣ በቆሎም ሊሆን ይችላል፣ ማለት ሊሆን ይችላል፣ ሾርገም ሊሆን ይችላል። በቆሎ ማለት ነው። ይሄኛው ዘንጋዳ ማለት ነው ሜዝ ማለት። ኤንድ ዘ ላይክ ሃዌቨር ባርሊ ኢዝ ዘ ሞስት ፕሪፈሬብል ግሬን ፕሮዲውስ ሎካል ድሪንክ ሎካል ማልቲንግ ለማዘጋጀት ይኸው ገብሱ እዚህ ጋር ምን ሆኗል? ጀርሚኔት አድርጓል። ወደ ሶስተኛው ወደ ኪሊንግ ወይም ሂዲንግ ወደ ምንለው ፕሮሰስ እየሄደ ነው ማለት ነው ይሄኛው። ስለዚህ ብዙ ጊዜ ገብስ ነው የምንጠቀመው። ዘ ሜን ፐርፐዝ ኦፍ ማልት ፕሮዳክሽን ኢዝ ቱ ፕሮዲውስ አልኮሆሊክ ቤቨሬጅ ድሪንኪንግ ፎር ኮንሳምፕሽን ኤንድ ኢንካም ጀነሬሽን ቱ ሳፖርት ዘ ሊቭሊሁድ ኦፍ ፒፕል ማልቲንግ ሪኳየርስ ራው ማቴሪያልስ ላይክ ባርሊ ፎር ፈርመንቴሽን አልኮሆሊክ ድሪንክ ላይክ ጠላ ምንድን ነው ዋናው ሜን ፐርፐዙ ይሄ ብቅል ማብቀሉ ምናምን ይሄ ዋናው ፕሮሰሱ ለምንድን ነው? ጠላ ወይም አልኮሊክ ፕሮሰሶችን ለማዘጋጀት ነው። አልኮሊክ ቢቨሬጆችን ለማዘጋጀት ነው። ይሄ ምንድን ነው? ሜልቲንግ ሪኳየርስ ለምን ይጠቅማል? ለሮ ማቴሪያል ላይክ ባርሊ እንጠቀመዋለን ማለት ነው። ባርሊን ብለናል። ለፈርመንቴሽን ፎር ፈርመንቴሽን ኦፍ አልኮሊክ ድሪንክ ላይክ ጠላ ለማዘጋጀት እንጠቀመዋለን ማለት ነው። ፒፕል ኢን ኢትዮጵያ ፕሮዲውስ ሎካል ድሪንክ ላይክ ቦካ፣ ጨቃ፣ ቅርቦ፣ ኮርፋ፣ ሻሜታ፣ ቦርዴ፣ ጠጅ እነዚህን ነገሮች ያው ትራዲሽናሊ የምናመርታቸው ነገሮች ናቸው። በምን በኢንዛይም አክሽን የተነሳ ነው። ሪኒውድ ባዮኬሚስት ኢን ኢትዮጵያ ይላል። ባዮኬሚስት ኢዝ ኤ ሳይንቲስት who study chemical transformation in living organism including DNA, protein, cell part. Biochemists also conduct research on how certain chemical reactions happen in the cell, tissue and organism and record the effect of product in the food addictive and medicine ምንድን ነው አጠቃላይ ወደ ሌላ ርዕስ መተን ነው ባዮኬሚስት የሚለው ነገር በምን ማለት ነው የሚለውን ነገር ስለ እንዳጠቃላይ ሰውነታችን ስለሚካሄዱ ስለ ኬሚካል ፕሮሰሶችን ትራንስፎርሜሽኖችን ስለነሱ የሚያጠና ዘርፍ ነው። ስለ ዲኤንኤ ስለ ፕሮሰስ ስለ ሴል ሊሆን ይችላል። እንዲሁም ደግሞ የተመገብናቸው ምግቦች ሰውነታችን ላይ ገብተው ምን ያክል ኬሚካል ሪያክሽን አካሄዱ፣ እንዴት ነው መድኃኒቱ እየሰራ ያለው ምናምን የሚሉትን ነገሮችም የሚያጠና የሳይንስ ዘርፍ ነው። The study of biochemistry deals with all aspects of immune system
በሽታ የመከላከል አቅማችንም ሊሆን ይችላል። ኤክስፕሬሽንስ ኦፍ ጂን ስለ ጂኖቻችን፣ አይዞሌሽን፣ አናላይዝ ኤንድ ሳይንስ ኦፍ ፕሮዳክትስ እነዚህን ሁሉ በባዮኬሚስትሪ ውስጥ እናገኛለን። ኢት ኦልሶ ኮንሰርንድ ዊዝ ስታዲንግ ማቹሬሽን ዛት ሊድስ ቱ ካንሰር ሳይንቲፊክ ፕሮሲጀርስ ዩዝድ ቱ ማኔጅ ኤንድ ሞኒተር ላብራቶሪ ወርክስ ምንድነው እንግዲህ በሳይንቲፊክ ፕሮሲጀር አማካኝነት ነው እነዚህን የላብራቶሪ ወርኮች የምንሰራቸው። ባዮኬሚስትሪ ኦልሶ ኮንዳክት ሪሰርች ኢን ፊልድ አግሪካልቸር ላይ ይሰራል። ኢን ዘ ኢንተራክሽን ቢትዊን ሀርቢሳይድ ዊዘ ፕላንት ፔስቲሳይድ ሀርቢሳይዶች ጋር ሪሰርች ይሰራል ማለት። ዘይ ኦልሶ ኤግዛማይን ዘ ሪሌሽንሺፕ ቢትዊን አሞንግ ኮምፓውንድ ዛት ዲተርማይን ዘ አቢሊቲ ቱ ኢንሂቢት ግሮዝ ኤንድ ኢቫሉዌት ቶክሲኮሎጂካል ኢፌክት ምንድነው እንግዲህ እነዚህ አረሞች ናቸው ሄርቢሳይድ የምንላቸው ማለት ነው። እነሱ የሚያመጡትን ቶክሲክ የሆነ ኢፌክት ፕላስ ቱ ዛት ደግሞ እንዴት ነው ኢንሂቢት የሚያደርጓቸው እንዴት ነው የሚጎዷቸው የሚለውን ነገር እንማርበታለን እናገኝበታለን ማለት ነው። ዌልካም ቻፕተር 3ን በዚህ መንገድ ጨርሰነዋል ማለት ነው። ስለተከታተሉኝ አመሰግናለሁ። ላሎቻችሁ ሀሳቦች ምናምን አመሰግናለሁ። ሰብስክራይብ እያደረጋችሁ በኮሜንቶቻችሁ ደግሞ ሀሳባችሁን እያሳወቃችሁኝ እንቀጥላለን ማለት ነው። መልካም